ኦኬ ጋይስ በፓርት 2 ቪዲዮ ተመልሻለሁ። የማርች 10 2026 ማክሰኞ የወሰድኩትን ትሬድ ይህን ትሬድ ለምን እንደገባው TP1 እና TP2 ሂት አድርገው TP3 ብሬክ ኢቭን ያካብኝን ትሬድ አሳያችኋለሁ ማለት ነው። ቴሌግራም ላይ ሲጋ እንደምታዩት ፖስት አድርጌው ነበረ ማለት ነው። ከመግባት በፊት TP1 ሲነካ አክቹሊ TP2 ሲነካ ነበር ብሬክ ኢቭን ላደርግ ያሰብኩት። ከዛ TP1 እንደነካ ስቶፕ ሉዜ የራሳችሁን ሪስክ ማኔጅመንት ተጠቀሙ ብዬ ፖስት አድርጌ ነበር። አክቹሊ እዚህ ጋር የሚደረገው ምናልባት ይሄን ስዊፕ አድርጎ ሊመለስ ይችላል ብዬ ትንሽ ስለፈራው እዚህ ጋር አድርጌ ነበር። ሶ TP1 ሂት እንደተደረገ እዚህ ጋር አድርጌ እዚህኛው እቺ እንደምታዩት ኢንቨርሽን ፈጥራለች። እዚች ጋር ይሄኛው ካንደል ሃይ በጎዲ ሄሮ ክሎዝ አድርጓል። ሶ ይሄ እንደ ኮንፎርሜሽን ነው ስጄ ኒውዮርክ ኪል ዞን ላይ ኤክስኪዩት አድርገዋል ማለት ነው። እንዴት እንደገባው አሁን ላሳያችሁ። መጀመሪያ አሁን እንደምታውቁት በያሳችን እናውጣለን። ተመሳሳይ ነገር ስለሆነ ባይስ በደንብ እያያችሁ ከባድ አይደለም። እነዚህን ተመሳሳይ ነገሮች በደንብ ታቋቸው ድረስ ዊክሊ ላሳያችሁ። ዊክሊ ላይ ምን ተፈጠረ? ይሄ የምታዩት እዚህ ጋር ፔርዋል ገባል። አይኖ ቻርቱ በጣም ብዙ ነገሮች አሉት መደለት አልችልም። ቢካዝ እንደ ኤቪደንስ ነው እንደ ፕሩፍ አስቀምጫቸው ኤቭሪቲንግ እያንዳንዱ ነገር ዝብርቅርቅ ብስቅል ካለባችሁ እንግዲህ አምሶት እዚህ ጋር እንደምታዩት የሆነ ፌርቫሉ ገባል። እሱ ፌርቫሉ ጋር ታፕ አድርጎ እንደዚህ አይነት ካንድል ክሎዝ አደራረግ ካለ ይያችኋል ፕራይስ ይሄንን ብሬክ አዌይ ጋፕ ማለትም የማይነካው ጋፕ አድርጎ ትቶት መሄድ አይችልም ብዙ ጊዜ ማለት ነው። እና ቢሄድም ግን የሆነ ሰዓት መጥቶ መንካቱ አይቀርም። እና እኔ ሚነኳል ተስፋ እንዳደረግ ያለ አንድ ዊክሊ ይሄኛው ሪጀክት አድርጎ በጨረሱ ይሄኛው ፕሪቪየስ ዊክ ካንድሉ ሪጀክት አድርጎ ከዚህኛው ምሮ ይሄኛውም እዚህ ጋር ሊኩዊዲቲ አለ። በተጨማሪም ይሄ ፌርቫሉ ጋፕ አለ እና ግን እንደዚህ እንዲወርድ ያደረገው DXY ምን እንደተፈጠረ ላሳያችሁ። DXY አግሬሲቭሊ በጣም እየወጣ ነው። አይታችሁት ከሆነ ጎልድ ምናምን ሰሞኑን በጣም ዳምፕ እያደረጉ ብዙ ሰው ባየገባ ሉስ እያደረገ ጎልድ ላይ። እኔም መቼር ሆሮብ ነው ሐሙስ የወሰድኩት ትሬድ አለ ጎልድ ላይ ማለት ነው እና እሱም ሉስ ሆኖብኛል። ሶ ጎልድ ላይ አንድ ነገር አለ። ማርኬት ICT ፎርኤቨር ሞዴል ኮንሰፕት መሰረት ኢንተርናል ቱ ኤክስተርናል ወይም ኤክስተርናል ቱ ኢንተርናል ሙቭ የሚያደርገው ብለን ብናስበው እንዴ ሶ ማርኬት አሁን ምንን የማግኘት እየሄደ ነው ካልን መንዝልን ካየን ይውላችሁ ይሄኛው ካንድል ክሎዝ አደራረግ ይዩት። ኤቭሪቲንግ እዚህ ጋር ሊኩዊዲቲ ጨርሷል። ይሄን ካንድል ክሎዝ አደራረግ ካያችሁት ፕራይስ ወደዚህ ነው ከኤክስተርናል ቱ ኢንተርናል የምንገኝ። ኦኬ ኤክስተርናል ቱ ኢንተርናል እኛ እንደ ICT ትሬደር ብዙ ጊዜ ትሬድ አለ ኢንተርናል ቱ ኤክስተርናል። ግን ኮንፊርሜሽን በደንብ የሚሰጣችሁ ከሆነና አሪፍ ነገሮችን የምታገኙ ከሆነ ኤክስተርናል ቱ ኢንተርናል መሄድ ትችላላችሁ። ፐርሰናሊ ራሳችሁ ኮንሰፕቱን ሪፋይን ማድረግ ትችላላችሁ። ፎርኤቨር ሞዴል ትሬድ የምታደርጉ ሰዎች ማለት ነው። ኦኬ የምታዩት አግሬሲቭ ፕራይስ እዚህ ጋር እስከሚደርስ ድረስ ጎልድ ዳምፕ ማድረጉን ያቁማል ብዬ አላስብም። አግሬሲቭሊ እየመጣ ስለሆነ እዚህ ጋር ከመጣ በኋላ ግን ጎልድ የባይ ሙቭመንቱን ይጀምራል ብዬ አስባለሁ ማለት ነው። ሶ አሁን GBPUSD እንዴት ትሬዱ ኤክስኪዩት ተደረገ የሚለው ላሳያችሁ። ያው ላሳያችሁ ዊክሊ ፌርቫሉ ጋፕ ነበረ። እሱም ታፕ አረገ ፕሪቪየስ ዊኩ። ከዛ ሪጀክት አድርጎ ከዚህኛውም ነው ጫረሰ ምናምን ነገር እዚህኛው ድረስ ይሄዳል ብዬ አስቤ ነበር። ዘንዴሊ ሄድኩኝ። እንዴሊም እንደምታዩት ደግሞ እዚህ ጋር በኃይለኛው ሪጀክት እያደረጉ ወደኛው ሊኩዊዲቲ የሚቃሉ በኋላ እነዚህ ረጃጅም ዊኮች ፕራይስ ወደ ላይ እንደሚሄድ ኢንዲኬት እያደረጉ ነው። ያው DXY ትንሽ ወደታች ሪቨርስ ያደርጋል ብዬ አስቤ ነበር። የተወሰነ ፌርቫሉ ጋር ተወስነ ነበር እሱ ይበስ እስኪያደርግ ይሄኛው እዚህ ይደርሳል ብዬ ነበር ያሰብኩት። ዊክ ቀደም ያሳየኋችሁ ፌርቫሉ ጋፕ ማለት ነው። ይሄ ይመጣል ብዬ ነበር ያሰብኩት አልሆነም ማለት ነው። ሶ ግን እኔን ተጠራጥሬ ስለነበር አንድ ቴክኖሎጂ GBPUSD ላይ ቴክ ያደረኩት ይወሰሉት እነዚህ ኦፖዚንግ PDR ካለ በሁለት ሳይድ ፌርቫሉ ጋፕ ካለ አንዱ ዲስሪስፔክት ወይም ሊኩዊዲቲ እስኪጨርስ ድረስ መጠበቅ አለባችሁ።
እኔም በስኪን ብንሽ ቀንስ አድርጌ እየተከታተል አቴንቲቭ ነበር የሚሙቭ ስከታተለው የነበረው ቢካዝ ብዙም ደስ ስላለኝ ይሄ ፌር ቫልዩ ጋር ማለት ነው። ይሄ መሪጅት ጋር ዊክሊም የተወሰነ ነገር ቢሰጠኝም የዲኤክስዋይ ሙቭመንት ስላጠራጠረኝ እንዳሳየኋችሁ ትንሽ ስላጠራጠረኝ፣ ስለዚህ ወደ 4 ሃወር ወርደን ደግሞ ሌላ ኮንፈርሜሽን ምን አገኘ ካላችሁ 4 ሃወር ላይ ጋር እንደምታዩት እዚህ ጋር 4 ሃወር ፌር ቫልዩ ጋር ከላ ኮንቲኒዩሽን ነው። ብዙ ጊዜ 4 ሃወር የምንጠቀመው እንደምታውቁት ሰኞ ዕለት ኢንተርናል ሄደ 4 ሃወር ኢንተርናል ኤክስተርናል ይሄን ነው አይ ዘን ማክሰኞ ነው ይሄን ትሬዲንግ ያደረገው። ማክሰኞ ዕለት ምን አደረገ? ስንሳር ነው 8 ሰዓት 8 ሰዓት ይሄን ፌር ቫልዩ ላፕታፕ አረገ ኤጀክት ሲያደርግ ጠብቄ ማርኬት ስትራክቸር ሺፍት 5 ሚኒት ጋር ከኢንቨርሽን ፌር ቫልዩ ጋር ካያችሁ ኢንቨርሽን ፌር ቫልዩ ጋር ይሄን ትሬድ ኤክስፒት አረግ ነው ማለት ነው። ያ እንደምታዩት ሪጀክት አረገ 8 ሰዓት ፌር ቫልዩ ጋር ፖንት አፓራየን ፌሰርኪን አለፈ መጣ 8 ሰዓት ተወሰደ ማለት ነው። ዘቤት አካባቢ ማለት ነው። ስለዚህ ይሄ የተወሰደ መጣ ቲፒ1 ሂት አደረገ። ሴላችን በተጋውቱ እዚህ ጋር ነበር ወደዚህ ያስተጋውት እና ቲፒ2 ሂት ሲያርግ ብሬክ ኢቭን አረጋለሁ ነበር ያሰብኩት። ሂት አላረገም። ሪጀክት አርጎ መጣ ሄደ። ቲፒ2 ሂት እንዳረገ መጣው ብሬክ ኢቭን አደረኩ ሄደ። እዚህ ጋር ይሄኛውን ሃይ ስዊፕ ሳያረግ ተመለሰ። ዩሮ ደግሞ ይሄንን ሃይ ስዊፕ አርጉት ነበር። ኦኬ ይሄንን ስዊፕ አርጉት በጣም ዳምፕ ሲያረግ ነበር። ብዙ ጊዜ አሁን እየተማርኩ ያለሁት ነገር እንደዚህ ስዊንግ ሃዮች ላይ ከዚህ በኋላ ቲፒን አለማስቀበል ትንሽ ዝቅ አድርጌ ከስዊንግ ሃይ ብዙ ጊዜ ፐርሰናል ቴሌግራም ላይ ማለቃቸው ፐርሰናል ትሬድ ማረጋቸው እንትኖች ሪስኪ ሴታፖች ራሱ እንገባቸው ሴታፖች እንደዚህ በቃ ይደርስና ይመለሳል። አሩን ነው በቃ እነዚህ ስዊንግ ሃዮች ኢኩዊቲ ሌቨል ናቸው። እነዚህን ቴክ አርቦኩ ነፍ አማውንት ኦፍ መኒ ያለው እዚህ ጋር ከዚህ ጋር ምን ታለቁቡ ማለት ነው። ነን ቴክ አርጎ ይመለሳል ብላችሁ ሲጠብቁ እዚህ ጋር ይደርስና በተለይ ጎልድ በጣም ነው የሚቹት። እዚህ ጋር ይደርስና የተወሰነ ቺኮቹ ፒፕ ኮና ተኮ በቃ ቲፒ3 ኢማጂን እንትኑ ራሱ አልሰራ ወደ 2.5 ፒፕ ጠጋ ብሎ ታጋራያ ያርጉድ ነበርን። ስቲል ኢትስ ኦኬ ብሬክ ኢቭን ቴክ ፕሮፊቶችን ወስደናል ማለት ነው። ሶ የማክሰኞ ትሬድ ይሄን ይመስል ነበር። በስማ 9 ደቂቃ ነው ይፈርድ ያረኩት። እንግዲህ ኤቢት ሳረግ ትንሽ ሰዓት አዛ ስለሚያረገኝ ነው። መልካም ቀን መልካም ጊዜ ቻው።